ሰላም ውድ የዚህ ፕሮግራም ተከታታዮች እንደምን ከረማችሁ እንደምን ሰነበታችሁ። ዛሬ በተለያየ ምክንያት ከ2016 እስከ 2024 ከኢትዮጵያ ወደ አሜሪካ በመሄድ እየኖሩ ያሉ የዜጎች ብዛት ወይም ደግሞ ቁጥር ኤስቲሜሽን ምን ያክላል የሚለውን መረጃ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከ2016 እስከ 2024 ድረስ እጅግ በጣም ብዙ የሀገራችን ዜጎች ዲያስፖራ ሆነው አሜሪካ ውስጥ ይኖራሉ ማለት ነው። ስለዚህ በምን መልኩ ወጡ? እንዴት ነው የወጡት? የወጡበትስ የቁጥር መጠን ምን ይመስላል የሚለው እናያለን። እንደምታዩት በዚህ ፔይ ቻርት ነው ይዤላችሁ የመጣሁት። በጣም ትልቁን ቁጥር የሚወስደው እንግዲህ 28300 አካባቢ የሚሆነውን ፋሚሊ ቤዝድ ኢሚግሬሽን የሚለው ይሆናል ማለት ነው። እንግዲህ ፋሚሊ ቤዝድ ኢሚግሬሽን ስንል እናት ልጆቿን ይዛ ልትወጣ ትችላለች። በትዳር ምክንያት ወንዶች ሊወጡ ይችላሉ፣ ሴቶች ሊወጡ ይችላሉ። የተለያየ ቤተሰብ አባል በተለያየ ምክንያት ከኢትዮጵያ ወደ አሜሪካ ይወጣል ማለት ነው። እንግዲህ 28300 ሰው ከ2016 እስከ 2024 ወደ አሜሪካ ሄደዋል ማለት ነው። በምን በፋሚሊ በቤተሰብ ሁኔታ ማለት ነው። ሁለተኛውን ስናይ ትልቁን ቁጥር የሚወስደው እንግዲህ 26700 አካባቢ የሚሆነውን ቁጥር ወይም 30% ከቶታሉ ኦልሞስት ወደ 80 ምናምን ሺህ ነው። 88200 አካባቢ ነው አጠቃላይ የበረረው የኢትዮጵያውያን ቁጥር እጅግ በጣም ብዙ እና ትልቅ ቁጥር ነው። 26700 የሚሆነው በዳይቨርሲቲ ቪዛ ወይም ደግሞ ዲቪ ሎተሪ በምንለው ሰዎች ሎተሪ ወይም ዲቪ ሞልተው ደርሷቸው የሚሄዱበት ዌይ ነው ማለት ነው። እንግዲህ ወደ 26700 ዜጎች ዲቪ ከሞሉት መሃል እድለኛ ሆነው አሜሪካ ላይ እየኖሩ ነው ማለት ነው። በጣም ደስ ይላል እውነት ለመናገር። በሶስተኛነት የምናገኘው አሲለም የምንለው ወይም ደግሞ ወደ 12800 ቁጥር ያለው ዜጋ እኔ አንኤክስፔክትድ ነው ባይዙ ይህን ያህል ሰው ይሄዳል ብዬ አስቤው አላውቅም። የፖለቲካ ጥገኝነት ሊሆን ይችላል ኦር ሰምቲንግ ምክንያት አድርገው ልክ አሜሪካ ከገቡ በኋላ እኔ ለመመለስ የደህንነት ወር ደግሞ የሆነ ነገር ስጋት አለብኝ በሚል ምክንያት የአሜሪካ የመኖር እድል አግኝተው እዛ የሚኖሩ ናቸው ማለት ነው። በጣም ትልቅ ቁጥር ነው ይሄ። ሌላኛው እና በአራተኛ የምናገኘው ሪፊውጂስ በተለያየ የፖለቲካ ኢንስታቢሊቲ ምክንያት ወደ ሌሎች ሀገሮች ሸሽተው ቆይተው ከዛ በቀጥታ ወደ አሜሪካ የገቡ የሰዎች ቁጥር ወይም ደግሞ የዜጎች የቁጥር መጠን ነው። ይህም ኦልሞስት ወደ 9000 ሰዎች በዚህ መልኩ ከ2016 እስከ 2024 ድረስ ሂደዋል ማለት ነው። ሌላኛው እንግዲህ አዘርስ ብሎ ያስቀመጠው ነው። ፓሮል፣ ቲፒኤስ፣ ስፔሻል ኬዝስ ኦር ሰምቲንግ የሚባሉ የተለያዩ እንትኖችን ተጠቅመው የወጡ ዜጎች አሉ ማለት ነው። እውነት ለመናገር እስኪ እዛ አሜሪካ የምትኖሩ ሰዎች ስለዚህ ነገር ብታብራሩና ነገ የሌሎችም ሰዎች ለካ እንዲህም አይነት እድል አለ ብለው የሚሞክሩበት አድቫንቴጅ ካለ ብታብራሩ ኮመንት ላይ ብትጽፉልን የሆነ ወይ የሚጠቀም እድሉን የሚያገኝ ሰው ሊኖር ይችላል ማለት ነው። ይህም ወደ 6700 ሰው ብዙ ቁጥር ነው፣ ግን በምን መልኩ ነው የሚለው ኢቭን እኔ ዲቴል የሆነ መረጃ የለኝም። የቲፒኤስ በባለፈው እንደውም ሪሰንትሊ ዶናልድ ትራምፕ ሀገሪቱ ኢትዮጵያ ሰላም ስለሆነች ተመለሱ ምናምን እየተባለ አንዳንድ ልጆች ሶሻል ሚዲያ ላይ ሲያብራሩ አይቻለሁ አሜሪካ ያሉ። ፓሮል ምናምን ስፔሻል ኬዝ ምናምን ያለው ነገር ግን ግልጽ ስላልሆነ ብታብራሩ ደስ ይለኛል። ሌላኛው በኤምፕሎይመንት ቤዝድ የሄዱ ዜጎች ናቸው። ኦልሞስት ወደ 4700 ናቸው። እነዚህ ኤምፕሎይመንት ቤዝድ የሚሉት ወይም ደግሞ የሚባሉት ሃይሊ ፕሮፌሽናል እና ኖሌጀብል የሆኑ ሰዎች ብሬን ድሬን የምንለው እውቀት ያላቸው ምሁራን ሰዎች ለስራ ወደዛ ሂደው የሚኖሩበት እና ዝቅተኛ ቁጥር የወሰደበት ነው ማለት ነው።
ኦልሞስት እንግዲህ ቶፕ የሚባሉት ወይም ደግሞ ከፍተኛ ድርሻ ያላቸው የሀገራችን ዜጎች ወደ አሜሪካ ሂደው የመኖር እድል ካገኙባቸው መንገዶች መካከል እንግዲህ በዋናነት ያሉትን በዚህ መልኩ አስቀምጫለሁ ማለት ነው። እንግዲህ በሌላ ወይ ደግሞ ይሄንን በዓመተ ምህረት ለምሳሌ ከ2016 እስከ 2024 ያለው ምን ይመስላል የሚለውን ካየን ኦኬ እንግዲህ 2016 ላይ ኦልሞስት ወደ 8900 የሚሆኑ ዜጎች ሄደዋል ማለት ነው። 2017 ወደ 9300፣ 2018 9400፣ 2019 9600 ኢንክሪዚንግሊ ነው እየጨመረ የነበረው ወይም ደግሞ ወደ አሜሪካ የመውጣት እድል የነበራቸው ዜጎች የቁጥር ሁኔታ ስታዩት ስቲድሊ ኢንክሪዝ እያደረገ ነው። ነገር ግን 2020 ላይ ሲደርስ ወደ 5500 ወረደ። ጋይስ ኮሮና ምን ያህል አፌክት እንዳደረገን የምታዩት እዚህ ጋር ነው። በጣም ነው የሚገርመው። ሌሎችም ከዚህ ጋር የተያያዙ መረጃዎች በቀጣይ ቪዲዮ የምሰራላችሁ ይሆናል። እንግዲህ 2020 ላይ ኦልሞስት ዲቪ ራሱ የደረሳቸው ብዙ ዜጎቻችን ቀርተዋል ምናምን እና ተመልሶ ሴት ባክ አረገ። በቃ በጣም በሚያሳዝን ሁኔታ ማለት ነው። ከዛ በ2021 ኦልሞስት በጣም ጨምሯል፣ ግን ዛት ማች አይደለም። ይሄም ኤኒዌይስ ወደ 8100 ሄደዋል። 2022 ላይ ወደ 11200 ወጣ። 2023 ላይ ወደ 12600 ተመለሰ። እንግዲህ ላስት ይር ወደ 13600 የሚሆኑ ዜጎቻችን ወደ አሜሪካ ሄደው እየኖሩ ነው ማለት ነው። ደስ ይላል። ሌላኛው እንግዲህ ኦቨርኦል በምን መልኩ ወይም ደግሞ ዲቴል እንየው ከተባለ እንደው ለሳመሪ ያክል ነው ይሄን ያስቀመጥኩት። በፋሚሊ ቤዝድ እያንዳንዱ ዲቴል ስናየው በ2016 2800፣ 3000፣ 3200 እያለ ነው የሄደው። 2020 ላይ ስንደርስ በቃ 2020 የሁሉም ቁጥሮች በጣም ዝቅተኛ እና ፐርፎርማንሱ የወረደበት ወቅት ነበር። ሌሎቹ ግን አብዛኞቹ ቁጥሮች እየጨመሩ ነው የሄዱት ሪፊውጂ ከሚለው በስተቀር። ሪፊውጂ 16 ላይ ከፍተኛ ቁጥር ነበረው፣ 17 ላይ ከፍተኛ ቁጥር ነበረው። ኦልሞስት 18፣ 19፣ 20፣ 21 ኢቭን በጣም ዝቅተኛ የሚባል አቺቭመንት ነው የነበረው። ወይም ደግሞ እንግዲህ ዝቅተኛ የሆነ እንትን ነበር ያለው ፐርፎርማንስ። ከዛ በኋላ ደግሞ ከ2022 እስከ 2024 ያለው በተለይ 2024 ላይ ኢምፕሩቭመንቱ ከፍ ብሏል ማለት ነው። አሳይለም ወይም ሪፊውጂ ይሄ ግራንትድ እዛ ከደረሱ በኋላ የሚጠይቁት ቁጥር ግን ስቲድሊ ነው ኦልሞስት ኢንክሪዝ ያደረገው። ከ2020 በስተቀር በጣም እየጨመረ ነው የሄደው። በጣም ማለት ነው። ፍጥነቱ ራሱ በጣም ቆንጆ ነው። ሶ ይህንን የሚያደርጉ ሰዎች የተለያየ ፖለቲካ ኤንጌጅመንት ወይ ጋዜጠኞች ኦር ሰምቲንግ ስለሆኑ አድቫንቴጁን የመጠቀም እድላቸው ወይ አዌርነሳቸውም ጨምሯል ማለት ነው። እና ያው መቼም አሜሪካ መኖር የሚጠላ የለም። ሰማው በብዙ መልኩ የተሻለ ነገር ስላለው እና በጣም ደስ ይላል። ሌሎችም ጥሩ ነው። ኤምፕሎይመንት ቤዝድ የሆነውም የተወሰነ ጭማሪ ያለው ግን ያው ከሌሎች አንጻር ሲታይ እጅግ በጣም ዝቅ ያለ አቺቭመንት ነው ያለው። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። እስኪ ከየቱ ናችሁ ይሄን ቪዲዮ እንዳያችሁ ኮመንት አድርጉልኝ። በጣም አመሰግናለሁ። ሌሎችም ከስኮላርሺፕ ጋር የተገናኘ አጠቃላይ በሌሎች ሀገሮችም ያላችሁን ዜጎች ያካተተ ቪዲዮ ይዤ እመጣለሁ። አብራችሁ ስለነበራችሁ በጣም ነው አመሰግነው። መልካሙን ሁሉ ተመኘሁላችሁ። የስኬት ዘመን ይሁን። ደህና ሁኑ።